በተክርስቲያን አጠበቃ ትውልድን ማስተማር ካለባት ርዕሶች መካከል አንዱ ርዕስ ስለሆነ ነው። ስለ መንፈስ ቅዱስ በቤተ ክርስቲያን ውስጥ መወራት ወር መሰበክ መማር የምንጠበቅብን ተማር ሰበከም ዘኪስ ዋሰነ ሩሳ ሲሰኑኔ ካኒኮቢያት ለንከቢ መገኛ ያን ከምባተኝም በግሽ ከስላሴ አካላት አንዱ ስለሆነ ከስላሴውንም ከመለኮት አካላት አንዱ አካል ስለሆነ ስለ መንፈስ ቅዱስ በቤተ ክርስቲያን ውስጥ ትምህርት መሰጣት አለበት። ሰው መማር አለበት። ሰው ስለ መንፈስ ቅዱስ ማወቅ አለበት። ለምን? ከስላሴ አካላት አንዱ ስለሆነ፣ አንዱ መለኮት፣ አንዱ አምላክ ስለሆነ ትውልድ መማር አለበት ስለ መንፈስ ቅዱስ። ሌላኛው ደግሞ ከመንፈስ ቅዱስ ጋር የጠለቀ ህብረት ወይንም ግንኙነት ማድረግ ስለሚያስፈልገን ከመንፈስ ቅዱስ ጋር የተጠበቀ ህብረት፣ የተጠበቀ አንድነት፣ የተጠበቀ አብሮት ስለሚያስፈልግ የተጠናከረ የጠለቀ ግንኙነት ከመንፈስ ቅዱስ ጋር መነካካት ስለሚያስፈልግ ከመንፈስ ቅዱስ ጋር የተነካካ ትውልድ ስለሚያስፈልጋት አሁን ሰዓት ላይ ላለችው ቤተክርስቲያን በበሽታ ተጠቅታ ታማ እየተሳቀቀች በጣም እየተቸገረች የሚነሳ ትውልድ ሰባኪ ነኝ ባዩ ነብይ ነኝ አገልጋይ ነኝ ባዩ የሚያሳምማትን ያሳመማትን ቤተክርስቲያንን የሚያክማት ከመንፈስ ቅዱስ ጋር የተነካካ ትውልድ ስለሚያስፈልግ አሁን ሰዓት ላይ ቤተክርስቲያን በጣም ታማ በጣም ውስጥ ባሏት አገልጋዮቿ በጣም ታማ ተበታ የተጎሳቆለች ያለችበት ጊዜ ነው። ይሄ አሁን ዘመን ያለችው አጥቢያ ያለችው ቤተክርስቲያን ስፔሻሊ በኢትዮጵያ በራሱ ላይ ስም ለጥፎ ነብይ ነኝ የከሌለኝ የሚሉ ሰዎች ቤተክርስቲያን ላይ ቤተክርስቲያን ውስጥ በሽታ በለቀቁባት በዚህ ዘመን ያንን በሽታ ከቤተክርስቲያን ውስጥ ድምጥማጡን የሚያጠፉ ከመንፈስ ቅዱስ ጋር የተቀጣጠሉ የተነካኩ ሰዎች ስለሚያስፈልጉ ስለ መንፈስ ቅዱስ መማር ያስፈልጋል በቤተክርስቲያን ውስጥ ስፔሻሊ አሁን ሰዓት ላይ ባለው ትውልድ መካከል። የመጨረሻው መንፈስ ቅዱስን በተመለከተ በወንጌል አማኞች ወይንም በክርስቲያኖች መካከል የሚፈጠረውን ክፍተት ያለውን የተዛባን አመለካከት መጽሐፍ ቅዱሳዊ መሰረት ለማስያዝ ሰዎች ስለ መንፈስ ቅዱስ በቤተ ክርስቲያን ውስጥ መማር አለባቸው። ኢሳይዮን ከኔ ጋር ናችሁ? በአማኞች ወይንም በክርስቲያኖች መካከል ያለውን የሚፈጠረውን በመንፈስ ቅዱስ ላይ ያለውን አመለካከት የተዛባን ያልተስተካከለን ልክ ያልሆነን አመለካከት መጽሐፍ ቅዱሳዊ ይዘት መጽሐፍ ቅዱሳዊ መሰረት ለማስያዝ ትውልድ ስለ መንፈስ ቅዱስ መማር አለበት። ሃሌሉያ! እጆቻችሁን ከፍ አድርጉና መንፈስ ቅዱስ በሉ እስቲ። ድገሙና መገኒ አያና ከዛ በዘለለ እኔ እጅግ በጣም ቤተክርስቲያን ውስጥ ካገኟቸው ከጓደኞቼ ጋር ከጸሎት ህብረት ጋር እጅግ በጣም ማውራት ከሚያስደስቱኝ ርዕሶች መካከል አንዱ ነው። ስለ መንፈስ ቅዱስ ማውራት ሁሌ ደስ ይለኛል። ስለ መንፈስ ቅዱስ መጸለይ፣ ከመንፈስ ቅዱስ ጋር ማውራት ደስ ይለኛል። ኢየሱስ ክርስቶስ ጌታ ነው። ከዚህ በኋላ በጌታ በኢየሱስ ክርስቶስም በወሬ መካከል መንፈስ ቅዱስ ያምልጥላችሁ። በወሬ በስብሰባ መካከል ካፋችሁ መንፈስ ቅዱስ የሚለው ስም ያምልጥላችሁ። ከመንፈስ ቅዱስ ጋር የተነካከ ትውልድ የተቀጣጠለ ትውልድ ያስፈልጋል ለቤተ ክርስቲያን። ሃሌሉያ! እና ስለዚህ ስለ መንፈስ ቅዱስ ቤተ ክርስቲያን ውስጥ አጥብቆ ሰው መማር አለበት። የመንፈስ ቅዱስ ማንነት ይህ መንፈስ ማን ነው? ምንድን ነው መንፈስ ቅዱስ የምንለው ማንን ነው? እየጻፋችሁ የምትከታተሉኝ ሰዎች የመንፈስ ቅዱስ ማንነት የሚለውን ሐሳብ ያዙ። የመንፈስ ቅዱስ ማንነት ማን ነው? መንፈስ ቅዱስ መንፈስ የሚለውን ቃል ስንወስድ መንፈስ የሚለው ቃል ለሁለት ነገር እንጠቀማለን፣ ወይንም ለሁለት አይነት መንፈስ እንጠቀማለን። መንፈስ የሚለውን ቃል ለሁለት አይነት መንፈስ እንጠቀማለን። እርኩስ እና ቅዱስ መንፈስ ለሚለው ሁለቱንም መንፈስ የሚለውን ቃል እንጠቀማለን። መንፈስ የሚለው ቃል ሁለት ነገራትን ይገልጻል። ክፉና ቅዱስ መንፈስን ወይንም እርኩስና ቅዱስ መንፈስን ይገልጻል። የመጽሐፍ ቅዱስ ጸሐፊዎች መጽሐፍ ቅዱስን ሲጽፉ መንፈስ የሚለውን ቃል በዕብራይስጥ ሩአሂ የሚለውን በግሪክ ደግሞ ፒኑማ የሚለውን ቃል
እንደተጠቀሙ የመጽሐፍ ቅዱስ ምሁራን ይናገራሉ። ትርጓሜውም ደግሞ እስትንፋስ ማለት ነው። እስትንፋስ ማለት ነው። ስለዚህ ፍጡራንን መንፈስ ማለት ፍጡራንን ሁሉ የማንቀሳቀስ ኃይል ያለው አካል ማለት ነው። ፍጡራንን ሁሉ የማንቀሳቀስ አቅም ያለው ኃይል ያለው አካል ማለት ነው መንፈስ ማለት። አሁን የምንመለከተውንም የምንማረው ጰራቅሊጦስ ስለሚባል ጰራቅሊጦስ ስለተባለ ስለ ቅዱሱ መንፈስ ነው። ስለ መንፈስ ቅዱስ መንፈስ ቅዱስ በሉ እስቲ እሳዩንተን ነው። ጰራቅሊጦስ ወይንም መንፈስ ቅዱስ ተብሎ ስለተገለጸው ስለ ቅዱሱ መንፈስ ነው የምንማመረው። እንደዚህ ስንል ደግሞ ሩቅ ሆኖ የሆነ ሲያስፈልገን ጊዜ ጠርተነው ስለሚመጣው ስለዛ መንፈስ አይደለም የምንመለከተው። ሩቅ ተቀምጦ ሰማይ ተቀምጦ የሆነ ቦታ ተቀምጦ ስንፈልገው እየመጣ አንዳንድ ስለሚጎበኘን አምላክ አይደለም። በልጁ በኢየሱስ ክርስቶስ ሞት በኩል እኛ ውስጥ ገብቶ ስላደረው ስለ ቅዱሱ መንፈስ፣ ስለ አምላክ፣ ስለ ገዢ፣ ስለ ጌቶች ጌታ ስለሆነው ስለ ጌታ መንፈስ ነው የምንማረው። ኢየሱስ ጌታ ነው። መንፈስ ቅዱስ ማን ነው? ጌታ ነው። እግዚአብሔር ነው በሉ እስቲ። እግዚአብሔር ነው። ደግሞና መንፈስ ቅዱስ እግዚአብሔር ነው በሉ እስቲ። መንፈስ ቅዱስ እግዚአብሔር ነው። ሃሌሉያ። በብሉይ ኪዳን እግዚአብሔር ይኖር የነበረው በእንጨት በተሰራው በአሸዋ በብሉኬት በተሰራው ወይንም በእንዲህ አይነት አዳራሽ ውስጥ ነበረ እግዚአብሔር በብሉይ ኪዳን ዘመን የሚኖረው። እንግዲህ በልጁ በኢየሱስ ክርስቶስ ሞት በኩል ደግሞ እኛ ውስጥ አድሯል። በአዲስ ኪዳን በብሉይ ኪዳን የት ይኖር ነበር እግዚአብሔር? በእንጨት በተሰራው ቤተ መቅደስ በተባለው በዛ ቤት ውስጥ ነበር እግዚአብሔር የሚገኘው፣ እግዚአብሔር የሚኖረው። እና ሰዎች እግዚአብሔርን ማግኘት ሲፈልጉ፣ እግዚአብሔርን ማውራት ሲፈልጉ፣ ከእግዚአብሔር ጋር መገናኘት ሲፈልጉ ቤተ መቅደስን በዓመት አንድ ጊዜ ቤተ መቅደስ ወዳለበት ሰዎች ይሄዳሉ። በብሉይ ኪዳን ሰዎች ሲሄዱ መስዋዕት ለኃጢአታቸው መስዋዕት የሚሆነውን ነገር ያላቸውን እንዳቅማቸው ልክ ያዘጋጁና ይዘው ይሄዳሉ። ቤተ መቅደሳ መርታ ቤተ መቅደሳ መርቲ ቤተ መቅደስን ገብቶ እግዚአብሔር ይገኛል የተባለበትን ስፍራ ገብቶ ከእግዚአብሔር ጋር መውራት የማይችሉበት ሁኔታ አለ። በዓመት አንድ ጊዜ ሰው ይሰበሰባል። የመገናኛ ድንኳን ቅዱስ ስፍራና ቅድስተ ቅዱስ የምትባል ስፍራ አለች። 3 ቦታ ይገኛል። ቅድስተ ቅዱስ እና ቅዱስ ስፍራና የመገናኛ ድንኳን ተብሎ አለ። ሰዎች ከዓለም ዙሪያ ተሰብስበው ካሉበት ሁሉ ድካም ያለው፣ ኃጢአት ያለው፣ በሽታ ያለው፣ ምን ያለውን ነገር ድካሙን ለእግዚአብሔር ማውራት ማሳየት የሚፈልገውን ነገር እያንዳንዱን ሰብስቦ ይዞ ይምጣና በመገናኛ ድንኳን ይቀመጣል፣ ይቆማል። ወደ ውስጥ መግባት አይችልም። አዚያግ መገኒን ደቀሚ ደንንጓ ሃሌሉያ እና መናከት አገጉት አዚያግ መገን ዮ የነባር መገኒን ደቀሚ ደንታባ እዛ ቦታ ላይ እግዚአብሔር በብሉይ ኪዳን የሚናገረው ከእግዚአብሔር ወደ ሰው የሚያመጡ ነቢያት ናቸው። ከሰው ወደ እግዚአብሔር የሚወስዱ ደግሞ ካህናት ናቸው። እግዚአብሔር በዛ ዘመን የሚያስቀምጠው 2 አይነት ሰዎችን ነው። ነቢይን ያስቀምጣል። ለምን? ልናገር የፈለገውን ነገር በነቢይ በኩል ለሕዝቡ ይናገራል። ካህንን ያስቀምጣል። ለምን? ሕዝቡ ለእግዚአብሔር ማሰማት የሚፈልገው ሀሳብ ካለው ካህን ሰብስቦ ጥያቄውን ይዞ ቤተ መቅደስ ያላቸውን መስዋዕት አድርገው ማቅረብ የሚፈልጉትን ነገር ይዘው የመጡትን ነገር ወደ ቤተ መቅደስ ይዞ ይገባል። የሚገርማችሁ ነገር ቢኖር ያ ካህኑ ቅዱስ የሚባለው ውሎ አዳሩ ቤተ መቅደስ የሆነ ውሎ የሚያድረው የሚበላው ከቤተ መቅደስ የሚጠጣው ከቤተ መቅደስ የሚያድረው ቤተ መቅደስ በቃ ቅዱስ ስፍራ ላይ የሚመላለስ ያ ሰው ራሱ ኃጢአት የለብኝም ኃጢአት አይገኝበትም ተብሎ የሚጠበቅ ያ ሰው ራሱ ገብቶ ቅዱስ በምትባል ስፍራ ከእግዚአብሔር ጋር ፊት ለፊት ማውራት አይችልም። ካህን ሙጭሮ ማን መገኒን ደቀንሲ ደንደነው ነይ ካይና ሲያፉሽ መንጁ ኃጢአትን ደቀሙንቧ ማንኒን ሐሳቡንቧ ሂላል ተመንደን ሆሱንቧ ካህን ነው፣ ንጹህ ነው፣ የተለየ ነው። እንግዲህ እንደዚህ የተለየ ሰው ራሱ እግዚአብሔርን ፊት ለፊት መገናኘት አይችልም።
እግዚአብሔርን እንደ አባት፣ እግዚአብሔርን እንደ ጓደኛ፣ እግዚአብሔርን እንደ ወንድሙ ማውራት አይችልም። እንደ ቅርቡ ሰው ማውራት አይችልም። እግዚአብሔርን ዋላ ነው አፉ ዋሻ ነው ማን አሲያሾን አፉ ዋላ ዋለው ጉባኤ ተሮንኩ የመገናኛ ድንኳን የሚባል ቦታ አለ። ይከመነን ውራ ነው ጥያቄውን ሁሉ ለካህኑ ይናገራል። ካህኑ ደግሞ ሰብስቦ ይዞ ይገባል። ይዞ ገብቶ ቅዱስ ተቀድስ የምትባለውን ስፍራ መርገጥ አይችልም። በመጋረጃ የተከደነ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። እንዴት የታደልን ሰዎች መሰል። ኢየሱስ ጌታ ነው። አሜን። ክብር ለእግዚአብሔር ይሁን። አሜን። ለኛ የተገለጠልን ክብር መጽሐፍ ሲናገር እንዲህ ይላል። ጴጥሮስ ሲያወራ እንዲህ አለ፣ በሰማያት ያሉ መላእክት አለ ለኛ የሞተውን ቅዱስ ማለት ቅድም ኮር እግዚአብሔር ይባርካችሁ ዘምራችኋል። ስለ ኢየሱስ ክርስቶስ ሞት እንዴት እንደመጣ ለምን እንደመጣ ፍቅር ግድ ብሎት የሰው ልጅ ፍቅር ግድ ብሎት ኢየሱስ ክርስቶስ መጣ። ይሁንላችሁ መላእክት ምን ይላሉ? ይሄ ለሰው ልጅ ያደረገውን ነገር እግዚአብሔር ምን አለበት ለኛ ቢያደርግ ብሎ መላእክት የሚናፍቁለት ክብር እኮ ነው ለኛ ተሰጣን። ኢየሱስ ጌታ ነው። አሜን። መላእክት የሚናፍቁለት ክብር፣ አሜን። ኢየሱስ የሚባል ምስጢር፣ አሜን። ኢየሱስ ጌታ ነው። እሱ ብቻ አይደለም። ጴጥሮስ ሲጽፍ እንዲህ ነው ያለው፣ ኢየሱስ ክርስቶስ ይገለጣል ይመጣል ብሎ የተናገሩ ነቢያት እነ ዳዊት፣ እነ ኢሳያስ፣ እነ ኤልሳዕ፣ እነ ኤርምያስ የኢየሱስ ክርስቶስን መምጣት በእኛ ዘመን ጌታ ኢየሱስ ክርስቶስ እንደሚገለጥ ትንቢት የተናገሩልን ነቢያቶች የእምነት አባቶቻችን እንደዚህ ብሎ ያወራሉ። ይህ ምን አለበት በእኛ ዘመን ቢሆን፣ እኛ ያለንበት ዘመን ቢሆን ምን አለበት? ክብር ለጌታ ይሁን። ቅዱሳት እኮ አባቶቻችን መጽሐፍ ውስጥ የተጻፉ ቅዱሳን የተባሉ አባቶቻችን ምን አለበት ጌታ ኢየሱስ ክርስቶስ በእኛ ዘመን ለእኛ ቢመጣ። ኢየሱስ ክርስቶስ ጌታ ነው። ይሄ ክብር ነው የበራለን። ሃሌሉያ። ቀላል ሰዎች አይደለንም። ቀላል ሰዎች አይደለም። ኢየሱስ ክርስቶስ ጌታ። ስለዚህ ካህኑ መጥተው ቅድም እንዳልኳችሁ ከእግዚአብሔር ወደ ሕዝብ የሚያመጣው ነብይ ነው። ከሕዝብ ወደ እግዚአብሔር የሚወስደው ካህን ነው። እንግዲህ ካህኑ ከሕዝብ ሰብስበው ይዞ ይመጣል። በመጋረጃ እግዚአብሔር ሕልውና የሚገኝበት አካባቢ፣ የእግዚአብሔር መገኘት ያለበት አካባቢ የሚባለው ስፍራ እንደዚህ በቃ የተከደነ ነው፣ የተሸፈነ ነው። ይሄን ውስጥ መንካት መግባት ማንም ሰው አይችልም። የነከሰው ይቀሰፋል፣ ይሞታል። ምክንያቱም የእግዚአብሔር መገኘት የእግዚአብሔር ሕልውና ያለበት ስፍራ ነው። ስለዚህ እሱ ብቻ አይደለም። ቅዱስ ስፍራ የተባለውን ስፍራ ራሱ ሁሉም ሰው መርገጥ አይችልም። የተመረጠ ሰው ነው የሚረግጠው፣ ካህን። ያ ማለት ከአዳራሻ ይህን የምልኮን አዳራሽ አሁን ኦርቶዶክስ ወንድሞቻችን እንደሚያደርጉ ማለት በውጭ ነው የሚቆሙት። የዛ ዘመን ጌታ እግዚአብሔር ሆኖ ወደ ውስጥ ያስገባል። ኢየሱስ ጌታ ነው። ልጁን ኢየሱስ ክርስቶስን ገደለ፣ ስለኛ ብሎ ገደለ፣ አስገረፈ። ኤሎሄ ኤሎሄ ለማ ሰበቅተኒ ብሎ ሲጮህ ጀርባ ሰጠው። ለእኛ ግን ሆኑን፣ ለእኛ ፊቱን ለሱ ጀርባን ሰጥተው እኛን ወደ አዳራሽ ያስገባን እኮ እሱ ነው። ሃሌሉያ። መንፈስ ቅዱስ ይባረክ፣ መንፈስ ቅዱስ ይባረክ። እና እዚህ ስፍራ ይሄን ስፍራ እኮ ከአዳራሻ ነው ታገንታ አዳራሻ ወድ መና ጉንቦ ካጆ ማን ሆኖ ኩራ ነው። ምክንያቱም ኃጢአት ያለስ ብቂ እንደው ካይኑን ራሱ ጠርጥሮት እኮ ካይነ ገገን ከስጠራጠርት ካይኑ ገገስ ጠራጠሪ ምናልባት ይሄ ሎካንስ ነው ሰው ሰንሰለታ ሰው ወደሩ ብረት ወይ ጫፉ ላይ እንትን አለ የሆነ ኦርቶዶክሳውን ይጠቀማሉ። ታቦት ላይ የሆነ የድምጽ የሚያሰማው ጽላንጸል እግር ላይ ይታሰራል። ምክንያቱም የሰውዬ ፊጣን ይዞ እንዲህ ነው የሚንቀሳቀሰው። እንዲህ ሲንቀሳቀስ የዚህ ድምጽ ይሰማል። ውጪ የዚህን ድምጽ እየሰሙ ሰዎች ምን ይላሉ? ኦኬ በቃ እግዚአብሔር ይመስገን፣ እግዚአብሔር መስዋዕታችን እየተቀበለ ነው፣ ካህኑን መስዋዕቱን እያቀረበ ነው እያሉ ውጪ ሰዎች ይጠብቃሉ። ያንን ድምጽ እየሰሙ ያ ድምጽ ጸጥ ስል በቃ እግዚአብሔር የሆነ ኃጢአት አገኘበትና ቀሰፈው በቃ ይላሉ። እግዚአብሔር ቢቀስፈው ያንን ሬሳውን እንኳን ሰው ገብቶ ይዞ መውጣት አይችልም። ከዚህ አዳራሽ ይዞ መውጣት አይችልም። ሰው ስለሚፈራ እንዲህ ገመድ የታሰረው ለዛ ነው። ቢሞት በገመድ ጎትተውት ነው የሚያወጡት። ማንም ሰው እኔ አለሁ፣ እኔ ንጹህ ነኝ፣ እኔ ጻድቅ ነኝ ብሎ የሚል ሰው አይኖርም። በራሱ የሚተማመን ነብይ ሆኖ ያጸደቀን ኢየሱስ ጌታ ነው። እንከን የሌላቸው አደረገን፣ ንጹሐን አደረገን። ኢየሱስ ጌታ ነው። እግዚአብሔር አምላክ አሁን ምን የሚለውን ድምፅ እያሰሙ ይመሰላችሁ? እንደሚጸልዩ እንኳን የማይታወቁ
ያገለግላሉ፣ ይጸልያሉ፣ ይዘምራሉ፣ ምንም አይታወቁ እግዚአብሔር ቅርብ ጊዜ እንዲህ ይዟቸው ሚዲያ ላይ የሚሽከረከር ትውልድ አለን እያለኝ ጌታ መምጣቱ አንድ ቀን ማይክ መያዙ አይታወቅም። ጌታ እግዚአብሔር በመንፈሴ ሚዲያ ላይ ይሻት ወጣለሁ የሚል ልጅ አለች። አሜን። ልጆች አሉኝ ያለ ጌታ ዓለምን የሚያዞራቸው ልጆች አሉኝ ያለ ጌታ ሃሌሉያ። እንደጠቁ ኮንዱ አገልጋይ ነው፣ ዝም ይዘምራል፣ አይታወቅም። ግን የሆነ ሰዓት ላይ በየክሩስ ሆኑ የሚታዩ አሜን። ሚዲያው ሶሻል ሚዲያዎቹ ሲከፈቱ ከፊት ይታዩ አሜን። አትልም ወይ? አሜን። እኔ አሜን ይላል። ትውልድ አለኝ አለ ጌታ። ራጃላ ካታባን ታሰባ። ከዚህ ጉባኤ ውስጥ ደግሞ አንድ መንፈስ እንዲህ ስለ መንፈስ ቅዱስ እያወራው አንድ መንፈስ ሊመታ ነው ከዚህ ጉባኤ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ